በአማላጅነትሽ የሚታመኑትን ሁሉ ከሲኦል ነጻ አደርጋቸዋለሁ። እናቴ ሆይ ከኔ ጋር የደረሰብሽን ረሃብና ጥም መከራና ሐዘን አስበው መታሰቢያሽን ለሚያደርጉ በስምሽ አብያተ ክርስቲያናትን ለሚሰሩ የተራቆተውን ለሚያለብሱ የተራበውን ለሚያጠግቡ የተጠማውን ለሚያጠጡ የታመመውን ለሚጎበኙ ያዘነውን ለሚያረጋጉ የተከዘውን ደስ ለሚያሰኙ ምስጋናሽን ለሚጽፉ ልጆቻቸውን በስምሽ ለሚሰይሙ በበዓልሽም ቀን በማህሌት ለሚያመሰግኑ ዓይን ያላየውን ጆሮ ያልሰማውን በሰውም ልቡና ያልታሰበውን በጎ ዋጋ እንሰጣቸዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለእመቤታችን የምህረት ቃል ኪዳንን ላቆመባት የሰባቱ ኪዳናት ማህተም ለተባለች ለታላቋ የእናታችን የኪዳነ ምህረት በዓል እንኳን አደረሳችሁ። እመቤታችን በቅዱስ ዮሐንስ ወንጌላዊ ቤት ሳለች ቅዱሳን መላእክት ወደ ሰማይ አሳርገው የስቃዩን ቦታ ካሳዩት በኋላ ስለ ኃጥአን እጅግ እያዘነች ኖረች። በየዕለቱም ወደ ጌታችን መቃብር ወደ ጎልጎታ እየሄደች ስለ ኃጥአን እያለቀሰች ምህረትን ትለምን ነበር። በዛሬዋ በየካቲት 16 ቀንም ጌታችን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አእላፋት መላእክት እያመሰገኑት ወርዶ ኃጥአንን ሊምርላት የምህረት ቃል ኪዳንን ሰጣት። እናቱን እናትና አማላጅ አድርጎ ለሰጠን ለሱ ምስጋና ይሁን። እኛንም ስለሰጣት ስለ ኪዳነ ምህረት ብሎ ይማረን ይቆየን።